ለስም አጠራሩ ክብር ምስጋና ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ዕለት ወይም መወለዱን በማሰብ የምንጾመው ጾም ምን ይባላል? ለምንስ እንጾማለን? በመጾማችንስ ምን እናገኛለን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ሰማያዊ መንገድ ሚዲያ ነው። ወደ እናንተ የምናደርስላችሁ የመንፈሳዊ ትረካ መርሃ ግብር ነው። አብራችሁን ቆዩ። የነቢያት ጾም። በዘመነ ብሉይ ነቢያት እግዚአብሔር ወልድ ከንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ተወልዶ ለአዳም የገባለትን ቃል ኪዳን ይፈጽም ዘንድ ትንቢት በመናገር ለሕዝቡ የምስራችን ቃል ያበስሩ ነበር። አምላካችን ከድንግል ተወልዶ ከእናቱ ጋር ወደ ግብጽ ምድር እንደሚሰደድ በባሕረ ዮርዳኖስ እንደሚጠመቅ ለሰው ልጆች ድህነት ሲል መከራንና ስቃይን እንደሚቀበል እንደሚሰቀል እንደሚሞት ከሙታን ተለይቶ እንደሚነሳ እንደሚያርግና ዳግም ለፍርድ እንደሚመጣ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው አስቀድመው ትንቢት ተናግረዋል። ነቢያቱም የትንቢቱን መፈጸም በተስፋ ይጠብቁ በጾምና በጸሎት ወደ እግዚአብሔር ይማጸኑ ነበር። ነቢዩ ኢሳይያስ አስቀድሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መወለድ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት እንደተናገረ ትንቢተ ኢሳይያስ ላይ ተጽፎ እናገኘዋለን። እንዲሁም ነቢዩ ሚክያስም በቤተልሔም እንደሚወለድ እንዲህ በማለት ገልጿል። አንቺም የኤፍራታ ምድር ቤተልሔም ሆይ አንቺ በይሁዳ አእላፍት መካከል ትሆኝ ዘንድ ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ካንቺ ይወጣልኛል። ከጌታችን ኢየሱስ ክርስቶስ ልደት በኋላም ከእናቱ ከቅድስት ድንግል ማርያም ጋር ወደ ግብጽ ሀገር እንደሚሰደድ እግዚአብሔር አምላክ በነቢዩ ኢሳይያስ ትንቢት ተናግሯል። እነሆ እግዚአብሔር በፈጣን ደመና ተቀምጦ እየበረረ ወደ ግብጽ ይመጣል፣ የግብጽም የእጆቿ ስራዎች በፊቱ ይዋረዳሉ፣ የግብፃውያን ልብም በውስጣቸው ይቀልጣል እንዲሉ። ነቢዩ ዳዊትም ባህር አየች፣ ሸሸች፣ ዮርዳኖስም ወደ ኋላዋ ተመለሰ፣ ተራሮች እንደ ኮርማዎች፣ ኮረብታዎችም እንደ በጎች ጠቦቶች ዘለሉ። አንቺ ባህር ሽሽሽ፣ አንተም ዮርዳኖስ ወደ ኋላ የተመለስክ ምን ሆናችሁ ነው ብሎ እንደተናገረ ምስጢረ ጥምቀት ይፈጸም ዘንድ የእግዚአብሔር አምላክ ፈቃዱ ሆነ። ጌታችን ኢየሱስም የአብ የባህሪ ልጅነቱ ወይም የባህሪ አምላክነቱን ከአብ ከመንፈስ ቅዱስ ለማስመስከር ውሃውን ለመቀደስ የአዳም ልጅ የዕዳ ደብዳቤ ለመደምሰስና በትህትና የጠፋውን ልጅነት ክብር ለመመለስ በዮርዳኖስ ወንዝ እንደሚጠመቅ ቀድሞ ተናገረ። ጌታችንም ከተጠመቀና ለትምህርተ ወንጌል በሚገልጥበት በ30 ዓመቱ ለብዙዎች ትምህርተ ወንጌል እንደሚሰብክና በጨለማ ውስጥ ላሉት ሕዝብም ሁሉ ብርሃን እንደሚያወጣላቸው የተስፋ ቃል ለሰው ልጅ ሁሉ ተናግሯል። ይህንንም ነቢዩ ኢሳይያስ ሲገልጽ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላና በጨለማ ሀገርም ለነበሩ ብርሃን ወጣላቸው ብሏል። ነቢዩም ጌታችን ስለኛ መከራ እንደሚቀበል እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንም ታመመ፣ የሰላማችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን በማለት አስቀድሞ እንደተናገረ በመጽሐፍ ቅዱስ ተመዝግቧል።
ከዚህ ሁሉ መከራና ስቃይ በኋላ ጌታችን ኢየሱስ ሞትንም ድል አድርጎ እንደሚነሳ እኔ ተኛሁ አንቀላፋው እግዚአብሔርም አንስቶኛልና ተነሳው በማለት እንዲሁ ተነስቶ እንደሚያርግ እግዚአብሔር በእልልታ ጌታችንም በመለከት ድምፅ አረገ በማለት ነቢዩ ቅዱስ ዳዊት ትንቢትን ተናግሯል። ይህ ይፈጸም ዘንድ ነቢያቱ በጾም በጸሎት ተወስነው አምላክ ሰው ሆነ ዓለምን የሚያድንበት ዘመን ስጋዊ ሲጠባበቅ ቆይቷል። የነቢያት ትንቢትና ጸሎትም በእግዚአብሔር ሰው መሆን ተፈጽሟል። ቅድስት ቤተ ክርስቲያንን ታሳቢ በማድረግ በዘመነ ማቴዎስ፣ በዘመነ ማርቆስና ሉቃስ ህዳር 15 እስከ ታኅሳስ 29 በዘመነ ዮሐንስ ደግሞ እስከ ታኅሳስ 28 ጾም ታውጃለች። ነቢያት ይህ ጾም በቤተ ክርስቲያን ሥርዓት መሰረት የተለያየ ስያሜዎች ተሰጥቷል። ሁሉ ነገር በምክንያት እንደሚደረግ አምላካችን እግዚአብሔር ለአዳም ድነት ከልጅ ልጅ ተወልዶ እንደሚያድነው የገባለትን ቃል እንዲፈጽም ትንቢት በተናገረው መሰረት ነቢያት ቢጾሙትና የነቢያት ጾም ወይም ጾመ ነቢያት ተብሎ ቢጠራም በመስቀል የተቀበለለት መከራ ሁሉ የአዳም ዕዳ የከፈለለት ዘንድ ነውና ጾመ አዳምን ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑ የስብከት ጾም ወይም ጾመ ስብከት የሚል ስያሜን ተሰጥቶታል። የጾም መጨረሻ መፍቻ በዓለ ልደት በመሆኑ ደግሞ የልደት ጾም ወይም ጾመ ልደት በማለት ይታወቃል። ይህ ጾም የፊልጶስ ጾም ወይም ጾመ ፊልጶስ ተብሎም ይጠራል። የዚህ ምክንያት ሐዋርያው ቅዱስ ፊልጶስ በአፍራቅያና አውራጃዋ ሁሉ የተዘዋወረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ታምራትን በማድረግ ብዙዎች ወደ አማኒ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ አፍራቅያ ሰዎች አማካይነት በሰማዕትነት አረፈ። ደቀ መዛሙርቱ ስጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ስጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው ፈጣሪያቸውን በመማጸናቸው እግዚአብሔር ልመናቸውን ተቀብሎ በሶስተኛው ቀን መለሰላቸው። ስጋውንም ወይም አስከሬኑን በክብር ቀብረውታል። ደቀ መዛሙርቱም የሐዋርያቱን ስጋ ካገኙ በኋላ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ድረስ ጾመዋል። ስለዚህም ጾመ ነቢያት ወይም የፊልጶስ ጾም ጾመ ፊልጶስ እየተባለ ይጠራል። ታዲያ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል የምናስብበት የልደት ጾም ህዳር 15 ይገባና በዘንድሮ ዓመት ማለትም በ2018 ዓመተ ምህረት ዘመኑ ዘመነ ማርቆስ ስለሆነ ታኅሳስ 29 ቀን የጾም መገባደጃ ይሆናል ማለት ነው። በነቢያት ጾም ሐዋርያትም ጾመው በረከት አግኝተውበታል። እኛም በዚህ ጾም ከገባንበት ችግርና መከራ አምላካችን እግዚአብሔር ከፈተና እንዲያወጣን በጾም በጸሎት እንማጸን፣ ቸርነትና ምሕረትንም እንለምን። ከቅዱሳን ነቢያት ሐዋርያት በረከት እንዲያሳትፈን መንግስቱንም እንዲያወርሰን ሁላችንን በዚህ በነቢያት ጾም በጸሎት ተወስነን እግዚአብሔር ልንማጸነው ይገባል። ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትዘንጉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያደርግልን። አሜን።